አርቲስት ነጻነት ወርቅነህ እህትና ወንድም በፌደራል ፖሊስ ቁጥጥር ስር ዋሉ። ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ይህ ቴድሮስ የማነች ቻናል ነው። ዛሬም እንደተለመደው እናንተ ዘና ፈታ ያደርጋሉ ብለን ያሰብናቸውን ቪዲዮዎች ይዘን ተከስተናል። እናንተ ደግሞ ቻናላችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቻናላችንን ደግፉ። ዳይ ወደ ቪዲዮ እንግባ። የአርቲስት ነጻነት ወርቅነህ እህትና ወንድም በፌደራል ፖሊስ ቁጥጥር ስር ዋሉ። የተወዳጁ አርቲስት ነጻነትን ህልፈት ተከትሎ እህቱ መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ በተለያዩ ሚዲያዎች ላይ በመውጣት ከወንድማቸው ህልፈት ጋር በተያያዘ የተለያዩ ግለሰቦችን ሲወነጅሉ መቆየቱ ይታወቃል። ይህን ተከትሎም መሰረትና ወንደሰን ዛሬ ከመኖሪያ ቤታቸው በፖሊስ ቁጥጥር ስር የዋሉ ሲሆን በአሁን ሰዓት ላይ በፌደራል ፖሊስ ቁጥጥር ስር እንደሚገኙ የቤተሰብ ምንጮች ለዛሀበሻ ገልጸዋል። የነጻነት ወርቅነህ ባለቤት እናቷ እንደዚሁም ደግሞ የቅርብ ጓደኛው የሆነው አስናቀ ከነዚህ በነጻነት እህትና ወንድም ከፍተኛ ዘመቻ ከተከፈተባቸው መካከል የሚጠቀሱ ሲሆኑ አሁን የፌደራል ፖሊስ በቁጥጥር ስር ያዋላቸው በማህበራዊ ሚዲያ በሐሰት የሰዎችን ስም አጥፍተዋል፣ የሰው ህይወት እንዲበላሽ አድርጓል በሚል እንደሆነ ሰምተናል። ጉዳዩን እየተከታተለ ወደ እናንተ እናደርሳለን። እንደሰማችሁት ነው ሀገራችን ወዴት እየተቀየረ እንደሆነ። በቃ ሰው የማያርፍበት ሀገር። አሁን ነጻነት ወርቅነህ ከሞተ ያው ብዙ ጊዜ አላረገም፣ ትንሽ ጊዜ ነው። ግን አሁን እስቲ ቤተሰቡ መካሰስ ላይ ፍርድ ቤት ላይ ምናምን ቢያንስ እነዚህ ነገሮችን በቃ የሚከሰቱት እኮ አሁን በጥቅማ ጥቅም በስም ማጥፋት ምናምን በዚህ ነገሮች ነው ክሱ ምናምን የሚመጣው። ሰውነት የሚባለው ሰውን ለሰውን የሚያዝንለትን ምናምን ሀገር ይናፍቀናል። እንግዲህ እናየዋለን ምን እንደሚሆን። አውረጅት በዛው ለማረጋገጥ ነው የኔ ማለት ላረጋግጥልሽ ነው It's okay. So boyfriend, no, it's okay. Admit no good. Like at least ከሱ ጋር she's normal as long as it is your boyfriend. ግን በዚህ ያክል ደግሞ ላይ እናትሽ አታሳዝንሽም? ፋሚሊዎች አያሳዝኑሽም? ይደግፉሻል? ከፋሚሊ ጋር ተጣልቻለሁ። እና ከፋሚሊ ጋር ተጣላሽ ልክ ነው ብለሽ ታስቢያለሽ? 9 ወር ሙሉ አመት አይወለደችሽ ላንቺ ብዙ ስቃይ ያየችልሽ እናትን በእንደዚህ አይነት ዋጋ መክፈል ስታስቢ ልክ ማርያም ልክ አይደለም። ይጸጽተኛል። ላይ ፈልገውን ነገር ማድረግ ፈልጋለሁ ማለት አታድርጊም እኮ ማድረግ ትችያለሽ። ግን ደግሞ አንዳንድ ጊዜ ብዙ ነገሮችን አትሊስት ሲክሬት አድርገን መቆየት ያለብን ነገሮች እኮ አሉ። ላይክ ሁላችንም እኮ ኃጢአተኛ ነን። ሁላችንም ከካሜራ ተደብቀን የምናደርጋቸው ብዙ ነገሮች ይኖራል። ግን አትሊስት ማለት ነው ላይክ እንደዚህ ላይክ እኔ እንጃ it's not worth it። አሁን ላይክ ስታስቢው አቴንሽኑ የዚህ ሁሉ ሰው ቁጭ ብሎ የሚያይሽ ላይክ ወንዶች እንዳይመስልሽ ላይክ አሁን የሚሰቅልሽ ሁላ ላይክ ተመችተሽ ሁላ አሁን ይሆናል። ወንዶች ባለጌ ናቸው ህይወትሽን ለማበላሽ ነው። አብዛኛዎቹ ወንዶች እዚህ ቁጭ ብሎ ሰፖርት የሚያደርጉሽ ሊያበላሹሽ ነው እንጂ ወንዶች እንዳይመስልሽ። ነገ ላይ ልክ ዛሬ እንደዚህ እንዳዩሽ ማለት ነው። ነገ ላይ ደግሞ ስምሽን ለማጥፋትና ነገ ሌላ ላይፍ ስትጀምሪ አንቺ ለመበደል በጣም ይመጡት እና it's not worth it። እና አንቺ ደግሞ ገና 21 አመትሽ እኮ ነው። ገና ህይወትሽ ምንም አላየሻትም። እኔ ባንቺ ድሜ ነኝ። ገና ህይወትሽ ምንም አላየናትም። ገና ብዙ የሚጠብቅሽ አለ። እና ልጅቷን በጣም ታሳዝናለችም ታናዳለችም። ሁለት ነገር ሆነች። በቃ ማለት የሆነ አሁን
በሽተኛ ነች እንዳንል አትመስልም፣ ወይም አውቃ የምታደርግ ነው የሚመስለው ምናምን ነገርና ግን ያው ይሄ የአደንዛዥ እጽ የምትጠቀማቸው ነገሮች ምናምን ነገር የነሱ ውጤት ይመስለኛል። እና መካሪያውን ደግሞ ሳናመሰግን ብንሄድ ይደብራል። መካሪያው በጣም ስትመክር በጣም ደስ ትላለች። ጎበዝ ልጅ ነች። በቃ እንደዚህ አይነት ሴቶች እንዲህ ለእህቶቻችሁ ምናምን ላይቭ ላይ መምከር አይዞሽ በርቺ ምናምን ከማለት እንደዚህ ያደረግሽ ነው ተይው ምናምን ማለት ይሻላል። እና ብዙ ሰው እቺ ልጅ አነጋጋሪ ሆናለች። ብዙ ሰዎችን በቃ መኪና ውስጥ የምታደርገው በጣም አጸያፊ ዘግናኝ ነገር ነው የምታደርገውና ይሄ ከኛ ባህልም ከኛ ሃይማኖትም ከኛ ያው ሁሉም ሃይማኖት እንደዚህ አይነት ነገር አይፈቅድም። እና ልጅቷን በጣም የሆነ ነገር በቃ በሆነ መንገድ መመለስ የሚቻል ከሆነ ወደ ኖርማል ህይወቷን ብትመለስ ጥሩ ነው ባይኔ። እስቲ እናንተስ ምን ትላላችሁ? ኮሜንት ላይ ጻፉልን። ወዳሽ ተፈባገሩ ለምርጫሽ ጀግና ስመጥሩ አንቺና ፈሪና አምርብሽ ሽልምታስ በል የዓመቱ ምርጥ ኮላብ ነው። ኩኩሻ እንዳይ ብቻ ኢንስፔክተር ደግሞ ምን ሊሉ ነው አሁን? ረዳት ሳጅን አዎ ቆወታ እያስተካከለች ነው እንግዲህ ውይ አራራራ ምንድን ነው? ይሄ ነው ጸጋ ተልከሰከሰች ማለት እዚህ ጋር ነው። አይ ኢትዮጵያ ፈጣሪ እኮ ነው የሚጠብቀን ሁሉም ነገር። እሺ እዚህ ማየጨፈር ጊዜ የላቸውም። ሄሎ ጆኒ። ሴዶ አረ ይሄ እግርህን ሰብረዋለሁ የምትለው ነገር አንተ ሰው እውነት እየመሰለው ነው እና ማለትና ጆኒ እንዴ እውነት ከመሰላቸው እግሬን እንድትሰብረው ይጠብቃሉ አፋይቱ ላይ ቢጠብቁስ እግሬን ካልሰበርከው ሊበሳጩ ይችላሉ። ጆኒ ወይል እንዳይበሳጩ ማድረግ ይችላሉ ማለት እንዳይበሳጩ ማድረግ ይችላሉ። አይ እግሩን አልሰብረውም ብለህ ቪዲዮ ልትሰራ ነው ጆኒ? ለዛ አይ ቪዲዮ አልሰራም፣ ትሬኒንግ ነው የምሰራው። ትሬኒንግ ከጨረስክ በኋላ ልትሰራው ነው ቪዲዮ? ሴዶ አንድ ነገር ላስቸግርህ ሴዶ፣ ሪል ኩዊክ አንድ ጊዜ ስትገመድ ስትዘልል ታሰማኝ ትችላለህ? የፈጠነ የሆነ ነገር ቼክ ለማድረግ ብዬ ነው። አንዴ አሁን ገመድ ብትዘል አንዴ ይችላል? አዎ ቆይ ግን ለምን ጆኒ? ይቅርታ ሴዶ፣ አም ሶሪ። ይሄ እንጀራዬ ነው፣ አማራጭ የለኝም። ማልሻራርቱ ይሄንን ይፈልጋል። ይቅርታ ሴዶ፣ አንድ ሰው ዋጋ መክፈል አለበት። በጣም ይቅርታ ሴዶ፣ ካንተ ጋር የግል ነገር የለኝም። ማርሻል አርቱ ግን ሰው ይፈልጋል። በዚህ ሰዓት አንድ ስቴፕ ለማደግ አንተን ይፈልጋል። ሴዶ ማርሻል አርት ጆኒ ጂጂሱ እንዴት እንደሚያናድደው ላሳያችሁ። በቀሉ ቀንሽ ደረሰ በቀሉ በቃ እኔ ብሆን ግን ማለት ነው እንዴት ፋይት እንደማደርገው ጆኒ ጂጂሱን ላሳያችሁ። ሴዶ ነኝ በቀሉ ከኔ ጋር ፋይት ማድረግ አንገቱን እዚህ ያረክ ግንጠል ባንድ ከዛ እንትን ይመጣል፣ ጌች ይመጣል። ዋንታ ምንድነው እንደዚህ ጓቻ መላጣ አንገቱ ነው። ከዛ ጥይት ይዞ ነፍስ አጥፍታል ብለው ፖሊሶች ጥይት ይዞ ሰይዶ ተንበከክና ይሉ እንበረከካለሁ እንዴ ከሰበይ ወሳሪ ነው ታታታታ ሁሉን መልሽና ሳይቀላልኩኝ ከዛ ድበቃለሁ እንዴ ድብቅላል እንትን እንዴ ምን ይሻለኛል ምናምን ጅቦች ይለቁብኛል። እንትኖቹ እዛ ፖሊሶቹ ጅቦቹ ይመጣሉ እኔ ጋር ሊበሉ ሲሉ እኔ ሞኒ ያውቃል። እዛ ፖሊሶቹ ጅቦች ይመጡና
አንደኛው ዋና የጅቦቹ ማፊያ ይመጣል ቦታቸው ከዛ እንሂድ ይመጣል ከዛ ይለኛል ምን ማለት ነው እንተዋወቃለን ከዛ እንደዚህ ግጥም አድርጌ ይዘውና ከዚህ በፊት ያሳለፍነው ትዝ ይላል እዛ ደግሞ አንተ ጓደኛዬ ነህ እንጂም ቢሆን ከኔ ጀርባ ሆነ አትወገኝ እኔ እናንተ ሁሌ ጓደኛሞች ነን እሱ አዎ እናንተ ጓደኛሞች አው ሙሉ ጅቦቹ ከኔ ጀርባ ይሆናል ከዛ እንደዛ ፖሊሶቹ መሳሪያ ይዘው እዛ ከቆማል ጅቦቹ እዚህ ጋር እዛ ወዲያ ጦርነት ከዛ ጅቦ እነዛ የሚወጣው ከዛ እነሱኛ ጅቦቹ ሁሉንም ትንተከተል ከዛ የኔ ጓደኛ ያ ጅቡ ይታቆስበት ይወጥ እንደዚህ ይዟል አይሆንም እናቴ በይወት ቆይ ለኔ ስትል በይወት ቆይ ይሏል ከዛ ሰይዶ ይለኝ አቤት ይሄን ፋይት ማሸነፍ አለብኝ አሸንፋለሁ ላንተ ነው ከዛ አኪዞ እነሳና አረ በርቶሜዎስ ነፍሱ አይማርም እንግዲህ ሁሉንም ደረሰባቸው እንግዲህ ሴዶ ከጅብ ጋር ያወራል እያለ ነው ብቻ ፊት ለፊት ሲያገኘ እንግዲህ ምን እንደምትሆን እናያለን። እኔ ፐርፌክት አይደለሁም ሃይማኖቴ ግን ፐርፌክት ነው ያስ ይሹና አዛ በሃይማኖቴ ጠንካራ ነኝ ይላል ግን የመጠጥ ማስታወቂያ ያሰራ ታውታላችሁ በነጋት እናቴ ትቆጣኛለች ይላል ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም እንዴት አይነት አስተዳደግ ቢኖር ነው ኢትዮጵያ ውስጥ ጀነክ ወንድ ልጅ ያሻፍሮኛል ብለ ፖስት የምታረገው አጠገቡ ደና ሰው የለም ማናጀሮች ምንድነው የሚሰሩት እንደዛ ያዳወራ ኢትዮጵያ ውስጥ ነው የምትኖረው ወንድሜ እሱን ደግሞ የወንድ ልጅ ጥጉን ያሳያል እሺ ማውስፋት መልሳለን እኮ እኛም መልሳለን እኔ ፐርፌክት አይደለሁም ሃይማኖቴ ግን ፐርፌክት ነው ያስ ይሹና ዛት እኔ ወንጀል ልሰራ እችላለሁ ሊምረኝ አላህ ነው ከእኔ ከምሰራው ወንጀል በላይ ሊምረኝ የሚችለው ማን ነው አላህ ነው ወንጀል እሰራለሁ ሰርቻለሁ የመጠጥ ማስታወቂያ አላህ ግን ይምረኛል እኔ ተጸጽቼ አላህን ከለመንኩት ይምረኛል ማለት ነው የሚምር ጌታ ነው ያለኝ ስለዚህ ለሱ አታስብ ገብቷል አይደል እስልምና ፍጹም ነው ሰዎቹ ግን ፍጹም አይደሉም Islam is perfect the believer is not perfect you should know that I don't care አንተ ስለምታወራው ነገር ማለት ይሄ ነው ማለት ሴዶ በጣም አየህ መልስ ምናምን ጭንቅላት እኮ አለው እኮ በቃ ሴዶ እኮ ያው ፖሊሲ ለበድብናየውም ማያስብ ነበር ይመስላል ግን በቃ ያው በጣም ጎበዝ ቢዝነስማን ነው እንግዲህ ፋይቱ ላይ እናየዋለን ያስመሰክራል አያስመሰክርም ያ 13 አመት የማርሻል አርት ልምድ ያለው ሰው ነው እስቲ እናያለን እኔ ሴዶ የሚያሸንፍ ይመስለኛል እንግዲህ እናንተስ ማን የሚያሸንፍ ይመስላችኋል ኮሜንት ላይ ጻፍ አድርጉልን ከዛ ደግሞ ንቃተሊናና ሮቤል ደግሞ በጣም ኃይለኛው ዝግብ ውስጥ ገብቷልና የሚገርም ፌስ ኦፍ ነበር ባይዞ ኢትዮ ኤፍሲ እነዚህ የሚያዘጋጁት ነገች ማመስገን ይገባናል በጣም አንድ ደረጃ በጣም ከፍ አድርገውታል ከነበረበት ማለት ነው ጭራሽ ማይታወቅበት እኛ ሀገር እንኳን አይታወቅም ነበር ግን አሁን ሁሉም ሰው ብቅ እያለ ነው ብዙ ሰው እድል እያገኘ ነው ያው ተመልካችም አሪፍ ተመልካች እያገኘ ነው ገና ከመጀመሪያው እንደዚህ የሚያምር ፌስ ኦፍ የሚያደርጉበት ምናምን ፕሬስ ኮንፈረንስ የሚሰጡበትን ፕሮግራም አዘጋጅቷል በጣም ማመስገን ይገባል እናመሰግናለን እስቲ የንቃተሊናና ሮቤልም እናያቸው እስቲ አይጨቅናው ፊት በስመ አብ ወልድ መንፈስ ቅዱስ እችላለሁ እኔ ውዴ ያው ግን እናንተ ምን ትላላችሁ እንደዚህ ይቻላል እንዴ መማታት ምናምን ኦሬዲ ማሸማቀቅ ምናምን ይቻላል ይመስለኛል ማለት ነው እንደውም የውጭ ሀገሮችኛ የኛም የሰሩ ሰዎች አሉስም በቀጣይ ቪዲዮ ምን ይመስለኛል ግን ማሸማቀቅ ይቻላል እንደዚህ በእንቁላል እንደመጣው ምናምን ወይም የሆነ ነገር ሊያሸማቀው ይሞክር ኖርማል ነው ግን እንደዚህ በጥፊና መማታት ይቻላል እኔ የሚቻል አይመስለኝም ማለት ፋይት ላይ ሲሆን ነው እንደዚህ አይነት ንክኪ ማድረግ የሚችለው ይሄ እኮ ቶታሊ እኮ ኖካውት አድርጎ ነበር ወይ እኮ በቃ በዚህ ጥፊ ማለት ነው እና በጣም እስቲ እናንተ ምን ሐሳባችሁ ንገሩ እኔ እንግዲህ ይፈቀዳል ወይ እንደዚህ አይነት ነገር ማድረግ
እግዚአብሔርን ዛሬ ማን በጣም በህይወቴ የመረረኝ ቀን ዛሬ ስራ ወጥቼ እንዳለ ዕቃዬን ወሰድብኝ ደንቦቹ። ትግራይ ሄደንም እንዳንሰራ አፈሳለ ጦርነት ሸሽተን የመጣን ታዲያ የት ሀገር ሄደን እንኖር ታዲያ? ቤት ኪራይ በምን እንክፈል ታዲያ? ቤተሰቦቻችን ያሉ እኮ ደካማዎች በምን እናግዛቸው ታዲያ እንዴ? አሁን ይሄ ልጅ ቢሰርቅ ይፈረድበታል። እንግዲህ ቤተሰቤን አግዛለሁ ምናምን እያለ አሁን ቢሰርቅ ምንድነው? አሁን በቃ ምንድነው የሚባለው ነው? ወገኖች ማሚላና ኪችኒ ምንድነው እያሉ ነው ያሉት? ይኸውላችሁ በተመሳሳይ ሰዓት በቅርብ ሰዓታት ልዩነት የፖስተቱት ፖስት ማለት ነው አገሪቷን እያነጋገረ ይገኛልና እስቲ ሐሳብ ስጡበት እናንተ። ማሚላ ምን ይላለቻል? ያደረጉብንንና ያስደረጉብንን ለኢትዮጵያ ሕዝብ በአደባባይ ቀርበን ሁሉን ብንናገር አይደለም በሰርጋቸው በቀብራቸው ቀን እናትና አባታቸው ብቻ አልቅሰው እንዲቀብሯቸው አድርገን እናስቀራቸው ነበር ግን ብሎ ጋድ ዶት ይልላቸዋል። እዚህ ጋር ታዲያ ኪችል ይመጣልና ምን ይልልሃል? ያኛው ከ13 ሰዓት በኋላ ነው፣ ከዛ ይሄኛው ከ8 ሰዓት በፊት የተፖሰተ ነው። ይኸውልህ ወንድ ሲያወራ እንደ ወንድ ይሁን፣ ሲያስብ እንደ ወንድ ያስብ፣ ሲወስንም ከውሳኔው ጀርባ ይቁም። ሁልጊዜ ማማረር ማለቃቀስንና ሰውን መውቀስ ግን የመውደቅ ምልክት ነው። ወንድነት በጉልበት ብቻ አይለካም፣ በአስተሳሰብ በኃላፊነት እና ቃልን በመጠበቅ ይለካል የኔ ንፍጣም ብሎ እንግዲህ ፖስት አድርጎላችኋል ማለት ነውና እስቲ ምን ታስባላችሁ? እርስ በርስ አንዳቸው ለአንዳቸው ይመስላችኋል ወይስ ከማንም ጋር የሚገናኝ ጉዳይ አይደለም ብላችሁ ታስባላችሁ? ሀሳብ መስጫው ሳጥኑ ይሄውላችሁ የእናንተ ነው። ዳይ ወደ ኮሜንት፣ ከዛ ደግሞ ፎሎና ላይክ ማድረግ አትርሱ። ዋው አዲስ ዘረኛ ገብተህ ያሳያ ይስጠኝ ዝናና እንጂ እኔ ማተኛ ስም ማን ነው ይላሉ፣ ጥያቄ ያበዛሉ። ከየት እንዴት እስከ ዛሬስ ወዴት ነበርክ ይላሉ። እኔም እቀጥላለሁ መልስ እሰጣቸዋለሁ። ዋናው እኔ መጣኔ እናንተ መውደዳችሁ ነው። ከነበረው ቀን ይመጣል ከዚህ በኋላ ያለው እላለሁ መልሳለሁ፣ ከዛም እመልሳለሁ። ብራናው ላይ መራቀቁ በብር ይቀጥላለሁ ይላሉ ደግሞ አንዳንዶች። አትናገር ሳታስብ ታዲያ ኬታባ መጣ ሁሉ ግጥም ባላት እንደው እኔ ይቅርታ አድርጉልኝና ቲክቶክ ላይ እንደ አዶናይ ንጹህ ልብ ያለው ሰው አይቻላቅም። ከሁሉም ሰው ጋር በቃ በተለይ ልጆችን ሲወዱት ይሄ ልጅማ የሆነ ኢንተርቪውም ተናግሯል። አዶናይን እወደዋለሁ እሱን ማግኘት ፈልጋለሁ ብሏል። እንግዲህ በሙሴ ሰሎሞን ልደት ቀን ተገናኝቷል። ሙሴ ሰሎሞን እዛ ዲቦራ እንትን የልጆቹ ማቆያ ጋር ነው እዛ ነው ያከበረውና እና በጣም ደስ ይላል። አዶናይ ልጆች ያለው ሁሉም ሰው እንደዚህ ንጹህ ቢሆን በጣም ሀገራችን የት በደረሰች ነበር። ሲሰድባት ሰላም ትባለው ቂጧ ምናምን አወዛወዘች የተባለችው ሲሰድባት ሲያንቋሽሻት ሲያደፍቅ ብለው ሲያጎስፋት ሲያደግፋት ሲያንቋሽሻት ሲተፋባት ወይኔ ጉድ እኮ ነው ሴት ሞት። እሺ ወደ ወሬያችን ስንሄድ እና እቺ ልጅ እኔ ቤታ ታይ ውዴ እኛ እንኳን ስንሳደብ ምን ስንል ሪከርድ አስቀምጠው እስካሁን ድረስ ጠላቶቻችን ይጠቀሙበታል። ቤተሰቦችሽን አደባባይ አታዋርጂ፣ ነገ ቤተሰቦችሽ ይጠቅሙሻል፣ እኛ አንጠቅምሽም ብዬ ስለተናገርኩኝ ፊታቸውን ደብቀው የሚያለቃቅሱ ወንዶች አሉ። እንደዚህ አይነት ሴቶችን ለሴተኛ አዳሪ የሚዳርጉ በእነሱ ነው ፎሎ የሚያገኙት እነዚህ ወንዶች ማለት ነው። አሉ እንዲህ ፊታቸውን ሸፍነው ምናምን የሚያለቅሱ ማለት ነው። ሴቶቹን እያስገቡ ስለ ሽርሙጥና ካላስወሩ በስተቀር ፎሎ የማያገኙ በእነሱ ነው ቪው የሚያገኙት። ብልግና ካልተወራ ቪው የማያገኙ ሰዎች አሉ። በራስ መተማመን የሌላቸው ራሳቸውን ማሳየት የሚፈሩ ድፍረት ያጡ ሸለፈታ በድንጋይ ተቀጥቅጦ ሸለፈታቸው የተነሳላቸው ወንድ አገረዶች አሉና ሲያለቅሱ አየው። ለምን ገቢያቸውን ነካውትኛ ታይ እኛም እንደዚህ አንድ ሰሞን ሲያረገን ተሰድበንበታል። አሁንም ድረስ እየተሰደብንበት ነው። በኤአይ ምናምን በቃ ፎ አድርገውት አሳምረውት ምናምን አንቺም እኮ ድሮ እንዲህ ነበርሽ። አየሽ ሰላምዬ እችን ነው የመከርኩሽኝ እኔ። አየሽ ውዴ አንቺን ታይ ለመጥፎ ነገር ትዳረጊያለሽ። እኛም ድሮ እንዲህ ተብለናል ስልሽ ገና ሳያድር አንቺን በትክክል ስለመከርኩሽ ብቻ ማለት ነው። ድሮ እኮ ቤታ እንዲህ ናት ብለው የሆነ በቃ የማአት የሴት ቂጦች ሰብስበው ይሄ እሱ አካውንት ነው ምናምን ብለው ሰከሱ። አየሽ ይህንን የሚያደርጉት እንዲህ ነው የሚሰሩት። አየሽ አንቺን ስለመከርኩ ራሱ ማለት ነው እኔ እንደዚህ ተባልኩኝ። አንቺ ድሮም እንዲህ ነበርሽ ተባልኩ። አየሽ ይሄ ነው ስም ማለት
የሚቀመጥልሽ እችን የነገርኩሽ ይላንቺ እኔ አሁን ያለሁበት ደረጃ ውዴ በጣም ስንቱን አልፌ ምን ጥቅብዬ ማለት ነው ውዴ እነሱ የሚመኙበት ቦታ ላይ ነው የተቀመጥኩት። አሁን ፊታቸውን ሸፍነው ምናምን በሴት ፎሎ የሚያገኙ ሴቶቹ ገብተው ስለ ብልግና ካላወሩ ዜሮ ናቸው። 0-0 ሴቶቹ ገብተው ልብሳቸውን ካላወለቁት ወርክ ካላረጉላቸው ቪው 0-0 ነው። በራሳቸው አንድም የሚከተላቸው ሰው የለም። እንደነሱ ድንጋይ ስር ተቀምጦ ደግሞ እነዛም ሰዎች እኮ ማለት ነው እኔም ባለጌ ምናምን ያሉኝ ሰዎች ጋይስ ስማቸውን ቄስ ይጥራውና ስማቸውንም ኧረ ቄስ ምን ቦታውና ነው የሚጠራቸው። እነዚሁ ደግሞ ሰዎች ማለት ነው እኔን ምን እንዳሉኝ ታውቃላችሁ? ሰው የሚረዳቸው አጥተው ማለት ነው በእነሱ ቤት እንግዲህ እርዳታ ሊያደርጉ መጥተው እኔ ቤታ ባለጌዋ የተባልኩትኝ አሁን እንደዚህ ነበር ሻንቺ የተባልኩትኝ እኔ ነበርኩኝ የረዳኋቸው። ታስታውሳላችሁ ወይስ ቪዲዮ ይምጣ? ቴንኪዩ ታስታውሳላችሁ ጋይስ? ቴንኪዩ ቤታ መልካም ሰው ነሽ። ቪዲዮን ፖስት አድርጉልኝ። አሁን እንደዚህ የሚያለቃቅሱትን ፊታቸውን ሸፍነው የሚያለቅሱትኝ ማንም ሰው ሳይቀበላቸው ማንም ጌመር ሳይቀበላቸው ማንም ሰው ሳይቀበላቸው እኔ ቤታ በደግነት ያስገብቼ አስተባበርኩላቸው። እርዳታ አድርጉ አልኳችሁ። አመስግናችሁን ወጣችሁ። አስታውሳችሁ ፖስት አድርጉት እሺ። እኔ ልጆች ታገኛችሁት እዙን ቪዲዮ እና ፈለገ ምናምን የነበሩ ሰዓት ማንም ሰው ቲክቶከር ሳይቀበላችሁ እኔ ቤታ ባለጌ አሁን እና ደግሞ ሲቀጥል የምታለቅሱት በምንድን ነው? አዎ ኤርሚ ጋር ስትጫወቱ 3 ቤቢ ላይ እንድትበሉ አረኳችሁ። ጀግና ነኝ። በዛ ነው አፋችሁ የምትከፍቱት እንጂ ከኔ በላይ እቺን ሰላም የምትባለው ልጅ እኔ እንደውም አልሰደብኳትም። ተይ ቤተሰብሽን ለሰው አሳልፈሽ አትስጪ። የዛን ሰዓት በተቀመጠች ሰዓት አባቴ ምን ያመጣል ምን አባቱ ምናምን እናቴ ምን አባቷ ታመጣለች ስትል ተይ። ደግሞ አሁንም ወደፊትም እነግርሻለሁ። እኔ ለምሳሌ አሁን እዚህ ቲክቶክ ያለ ማህበረሰብ ይነፋ ነው የምልሽ። መጀመሪያ ቅድሚያ ለቤተሰቦቼ ቅድሚያ ለቤተሰቦቼ ቅድሚያ ለአባቴ ቅድሚያ ለእህት ለወንድሜ ቅድሚያ ለእናቶቼ እንደዛ ነው እንጂ ምለው እዚህ ቲክቶክ ያለ ሰው ስሚ ዛሬ ወድሻለሁ ያለ ነገ ብታመም አለው እርዱኝ ብል ይሄም ቢ የሚል ማህበረሰብ ነው የተቀመጠው። ገባሽ? ሁሉም ላይ ሆኑ ይችላል። በጣም መልካም ጥሩ ሰዎች አሉ። በጣም ሰዎች ከዛ ሁላ ደግሞ ማለት ነው አሁን እንትን ያለኝ ሰው ነገ ቤተሰቦቼን አውጥቼ ብናገር አሁን ዴዚን አላየሽም? የዴዚን ታሪክ ቤተሰብ ቢያረጅም ቢጃጅም ቢሳደብም ቢገጽጽም መጥፎ ቢሆንም መርዝ ቢሆንም ከውጭ ሰው ቤተሰብ ይሻላል። እኔ አባቴ ከነስተቱ ከነጥሩነቱ ከነጭወቱ ከነዱላው ከነምኑ አባቴ ይሻለኛል። መድኃኒዓለም ነው የምላችሁ። ቤተሰብሽ ይሻልሻል። በምንም ታሪክ ገበናሽን አሳልፎ የማይሰጥ አሁን አንቺ እንደዚህ ስትሆኚ ሁሉም ሰው እየተቸሽ ነው። ወይም ደግሞ ሰዎች አረ ለምን እንዲትሆናች እኔ የምናገራለሁ ያም አስተያየት ይሰጣል። ቤተሰቦችሽ ወጥተው ግን አስተያየት አይሰጡብሽም። ከነ ሁሉ ነገርሽ ደብቆ ይዛሉ። እኔ አሁን አባቴ ብሳደብ ምን ብል ያዘንኩት ማለት ነው። በጣም ቅድም ያዘንኩትኝ ጋይስ መድኃኒዓለም ነው የምላችሁ። እሷ ላይቭ ላይ ገብታለች የእነሱ ቪው ከፍ እንዲልላቸው። አንዳንዴ እኮ ሴት መሆን እኮ መስማም ያሳዝናል። መቤቴ ቪያቸው ከፍ እንዲልላቸው ቪው እኮ እየወረደ እኮ ነው። አሁን ነገ እንደሚሳደቡ አውቃለሁ። ፎቶ ይለጥፈው ለምን መንደርተኞች ናቸው። ቪው ዝቅ እያለ ነው። ቪው ዝቅ እያለ ነው። ሰው ቤት ገብታ ነው እንግዲህ ከፍ እንዲል ቂጥሽን አሳይ። ከዛ የሆነች ልጅ ከገስት ላይ ነበረች ፍቅር ነው ምናምን ትባል ልትናገር ነው። አንቺ ዝም በይ በኋላ ይሰድቡሻል። አንቺ ዝም በይ በኋላ ይሰድቡሻል ይላል። ጥሩ ምክር ነው ቤታዬ የመከረቻት። እንግዲህ እኛ ምንለው አሪፍ ምክር ነው። እንደዚህ ሁሉም ሰው እንደዚህ ቢላት ልጅቷ ትመለሳለች ብለን እናስባለን። ምክንያቱም ያው እንግዲህ እኮ አሁን እኮ ይቺ በቃ የኛ ሀበሻ ስለሆነች ኢትዮጵያዊ ስለሆነች ምናምን ነው እንጂ ስንት ፈረንጅ ምናምን እንደዚህ ያደርጋሉ እኮ። ግን እነሱን እኛ ከኛ ባህል ምናምን ስለማይገናኙ እቺ ግን ኢትዮጵያዊ ነች፣ ሀበሻ ነች፣ ባህል አለ፣ ሃይማኖት አለ። እናቷን በጣም እያሳዘነች ነው። እናቷ ስታሳዝን በጣም ስታለቅስ ምናምንና እንደዚህ ብለው መምከር ያስፈልጋልና ሁሉም ሰው እቺ ልጅ ወደ ቀልቧ እንድትመለስ ይፈልጋል። የሀገራችን ልጆች እንደምን አላችሁ? ሰላምና ፍቅር እንመኝላችኋለን። እኔና ባለቤቴ ኢቢኤስ ላይ እንተዋወቃለን ፕሮግራም ቀርበን ያልተገባ ተግባር አድርገን ነበረ። በዚህም ሪሞት 30 የሚል ስያሜ ተሰጥቶናል። በዚህ አሳፋሪ ድርጊት መላ የኢትዮጵያን ሕዝብ ይቅርታ ለመጠየቅ እኔም ይቅርታ ማለት እፈልጋለሁ። እኔና ባለቤቴ በባህሪያችን አጭበርባሪዎች ሆነን ሳይሆን የጀመርነው ስራ ስላልተሳካና በሰዓቱ ገንዘብ አስፈልጎ ስለነበረ በጣም ይቅርታ ማለት እንፈልጋለን። ከተላለፈው ፕሮግራም ላይ የተከፋችሁ ግን ሁላችሁን ይቅርታ እየጠየቅን በሰው ላይ አይፈረድምና
ከቻላችሁ ደገፍ አድርጉ። በቃ ደገፍ አድርጉ። በእውነት ነው የምነግራችሁ፣ በሰው ልጅ ላይ አይፈረድም። ምንም በቃ አይፈረድም። እኔ አልፈርድም። የቻልኩትን አሁን አስገባላችኋለሁ። የምር እኔ ደግሞ በቅርብ አውቃችኋለሁ። በተለይ ካማ አሁን የልጅ ልደት ጊዜ ካሜራ ይዞል ነበረ። በጣም ትሁት የሆነ ሰው ነውና አሜንም አውቃታለሁ በቅርበት እና እንደዚህ ተጫዋች ናቸው ምናምን እንጂ እንደዚህ አጭበርባሪ ባህሪ የላቸውም። እና በእውነት በቃ በሰው ልጅ ላይ አይፈረድ ጋይስ። እኔ አሁን ገንዘብ ልክላችኋለሁ፣ ስንት እንደሆነ ግን አላሳያችሁ። እናንተም በቃ የቻላችሁትን አሉበት። እኔ ብቻዬን ነው የመጣሁት እዚህ ድረስ። አሁን የደረስኩበትን ነገር ታውቂያለሽ። እና ትረስት ኢሹ አለብኝ። ሰው አታምኝም። በጣም ትረስት ኢሹ አለብኝ እና ተጎድቻለሁ። እና በቃ ጸሎት ቤት አለችኝ፣ ገብቼ ነገር አረጋዋለሁ። ለገብርኤልዬ እምታምኚው ጥርቅ ተኝት እንደዚህ አፍሽ ጠዋት ንቄት ባድስ ሙድ የለኝም። ጓደኛ ተጠቅቻለሁ። ያው ብር ቢዝነስ እስከመስራት ድረስ ለግ እንዴት ባንቺ ሚስጥር ሰው ቢዝነስ የሚሰራው ማለት በጣም ነው የሚያስጠላው። ክርስቶስን የራስሽ ጓደኛ የራስሽ ብለሽ ያመንሽው ሰው ላይክ ወሬ አመላልሶ ምናምን ባንቺ እንትን ሲልብሽ ምን ይሰማሻል? በጣም ይጎዳል፣ ይሰባብራል። እሺ ለማን ላውራ? በዛው ኢንተርቪውን ትናንትና ነው የተለቀቀው። አሪፍ ኢንተርቪው ነበረ። ጃኒ ነው ከዚህ ቀደም ከምትናገራቸው ነገር ምናምን በስል ብላ የታየችበት ኢንተርቪው ነው። ያው በስላለችም ጥሩ ኢንተርቪው ነበር። እናንተም ከቻላችሁ እዛም ለሰት ውጭ ገብታችሁ ይላት። የኛ ቻናልም ሰብስክራይብ ማድረግ እንዳትረሱ። ወደ ቀጣይ ቪዲዮ እንግባ። ቅሌት ቤተሰቧን ሊታወቅ ሄዶ ሲደርስ ታላቅ እህቷ የቀድሞ ፍቅረኛው ናት። ከታናሽ ወንድሟ ጋር በሴት ተደባድቧል። ካስረገዛቸው ሴቶች ጋር ያል ደንበኛ ነው ያቀዋል። ምን ያርግ እስቲ ምን ያርግ? ምከሩ። ሸፋም የሳጢያት ነው ጎግል ይቀዋለ ተመስገን ሰራተኛዋ ንጹህ ነች። የስራ ልምዱ በቤተሰብ ስለተረጋገጠ ወደነዋል። አይነኝ ይበል ባልታዛር ነው። አይ ነው 2018 መች እንደሚያልቅ እንጃ እንጂ የሆነ ያለው ነገር በጣም ጤነኛ ነገር አይደለም። እንደው ረዘመ፣ 2018 ረዘመ። 19 ደግሞ እንግዲህ የባሰ እንዳይሆን እንፍራ። ሰው ኮሜንት ላይም ብሷል፣ የሚያደርገው ተግባር ላይም ብሷል እና በጣም ይገርማል። ዝሮ ጋይስ የዛሬ ቪዲዮቻችን እነዚህ ይመስላሉ። እናንተ ደግሞ ቻናላችንን ሰብስክራይብ፣ ላይክ እንዲሁም ሼር እያደረጋችሁ አበረታቱን። የእናንተ ሰብስክሪፕሽን ለኛ ክፍያ ነው። ላይክ ስታደርጉልን ቪዲዮቻችን ወደ ሌላ ቦታ እንዲሄዱ ሌላ ሰው እንዳያቸው ሪኮመንድ ይሆናሉና ላይክም አድርጉን፣ ደገፍ አድርጉን። እኛ ደግሞ ያው በየጊዜው እናንተ ሰብስክራይብ እያደረጋችሁ ከመጣችሁ አሪፍ ከሆነ ቻናላችን የተሻለ ቪዲዮ ነው ይዘን የምንመጣው። አሁን የምንጠቀምበት ማቴሪያል አስወግደን በጥሩ ነገር እንመጣለን። ወዳችኋለን። እስከ ቀጣይ ጊዜ መልካም ጊዜ